እንኳን ወደ ጂሲሲ የሀገር ውስጥ የሙያ ስልጠና ስርዓት በደህና መጡ። እኔ በዚህ ፕሮፌሽናል የመስመር ላይ ስልጠና አካዳሚ የዛሬው ክፍለ ጊዜው መሪ አስተማሪ ነኝ። ዛሬ በስልጠና ፕሮግራማችን ውስጥ በጣም ወሳኝ እና ውጤቱ ወዲያውኑ የሚታይ ከሆኑት ክፍሎች አንዱን በጥልቀት እንጀምራለን። ይኸው ሞጁል 8 የመስታወት እና የመስታወት አያያዝ እና አጽዳዳት ነው። በአንድ የቅንጦት ቪላ ውስጥ የመስታወት እና የመስታወት ንጽህና ቤተሰቡና እንግዶቻቸውን ደግሞ የሚመለከቱት የመጀመሪያው ነገር ስለሆነ እዚህ ጋር ፍጹምነት ምንም አይነት ድርድር የሌለው የጥራት መለኪያችን ነው። መስታወት በእውነት በአግባቡ ሲጸዳ የማይታይ የመሆን አስደናቂ ባህሪ አለው። ይህ ደግሞ ውብ የሆነውን የባህረ ሰላጤ አካባቢ የተፈጥሮ እይታ ከቤቱ የውስጥ ክፍል ጋር ያለምንም እንከን እንዲቀላቀል ያደርገዋል። ይህም ለቤቱ ትልቅ የቦታና የላቀ የቅንጦት ስሜት ይፈጥራል። ይህ ጥርት ያለ ግልጽነት የ5 ኮከብ ደረጃ የቤት አያያዝ እና የአስተዳደር መለያ ባህሪ ነው። በተቃራኒው ግን በጨው የደበዘዘ እና የቆሸሸ መስታወት የአጠቃላይ ክፍሉን ውበት፣ ግርማ እና ድባብ ወዲያውኑ የሚያጠፋ ስለሆነ በከፍተኛ ጥንቃቄ ሊያዝ ይገባዋል። በሚከተሉት 14 ደቂቃዎች ውስጥ በመስታወት አያያዝ ጥበብ ውስጥ በጣም ዝርዝር የሆነ ጉዞ እንወስዳለን። እኛ ማጽዳቱን እንዴት እንደምናከናውን ብቻ ሳይሆን ከእያንዳንዱ ዘዴ ጀርባ ያለውን ሳይንሳዊ ለምን የሚለውንም በሰፊው እንገልጻለን። ስለ ጠንካራ ውሃ ኬሚካላዊ ባህሪ፣ ስለ ስኩዌጅ የላስቲክ አሰራር እና ቴክኒክ እንዲሁም በየቀኑ ፍጹም ውጤቶችን ለማግኘት ባለሙያዎች የሚከተሏቸውን ምስጢራዊ ልምዶች በዝርዝር ትማራላችሁ። ይህ ስልጠና እርስዎን በስራው ላይ ከፍተኛ ብቃትና እምነት ያለው ባለሙያ ያደርግዎታል። በመጀመሪያ ስለ ዋና መሳሪያዎቻችን እናውራ። ስኩዌጅ የእርስዎ ቀዳሚ መሰረታዊ እና በጣም አስፈላጊ መሳሪያ ነው። ቆሻሻን እና እርጥበትን በመስታወቱ ላይ ሊያሰራጭ ከሚችል ተራ የጨርቅ አጠቃቀም በተለየ ስኩዌጅ በአንድ ንጹህና ወጥ እንቅስቃሴ ውስጥ እርጥበትን እና ማንኛውንም አይነት ብከላዎችን ከመስታወት ላይ ሙሉ በሙሉ ለመጥረግ የተሰራ ትክክለኛ የላስቲክ ምላጭ አለው። የዚህ መሳሪያ የሚሰጠውን ግፊት እና የመጠቀሚያ አንግል በትክክል መረዳት ከጭረት ነፃ የሆነ ሙያዊ አጨራረስ ለማግኘት ብቸኛውና ትክክለኛው መንገድ ነው። አንዱ እውነተኛ ባለሙያ ሥራ ከመጀመሩ በፊት ሁልጊዜ የስኩዌጅ የላስቲክ ምላጩን በጥንቃቄ ይመረምራል። በላስቲክ ጫፍ ላይ ያለ በጣም ትንሽ ጭረት ወይም መቆረጥ እንኳን በመስታወቱ ላይ የማይፈለግ የውሃ መስመር እንዲፈጠር ያደርጋል። እኛ እነዚህን የመንፈስ መስመሮች ብለን እንጠራቸዋለን እና እነሱ የፍጽምናው ዋነኛ ጠላቶች ናቸው። ምላጭው ስለታም፣ ለስላሳ እና ፍጹም ቀጥተኛ ካልሆነ ወዲያውኑ መተካት ይኖርበታል። ስራው እንዲያምር እና ጥራቱን እንዲጠብቅ በመሳሪያው ጥራት ላይ በጭራሽ አይደራደሩ፣ ምክንያቱም መሳሪያው የሥራው ውጤት መለኪያ ነው። ቀጥሎ የምናየው አረንጓዴው የማይክሮፋይበር ጨርቅ ነው። በእኛ የአሰራር የቀለም ኮድ ስርዓት ውስጥ አረንጓዴ ቀለም ሁልጊዜም ለመስታወት ንጽህና ብቻ የተመደበ ነው። እነዚህ ጨርቆች አቧራን በውስጣቸው የሚይዙ እና ንጣፎችን በደንብ የሚያጸዱ በሺዎች ከሚቆጠሩ በጣም ጥቃቅን ፋይበሮች የተሰሩ ልዩ ጨርቆች ናቸው። ለትናንሽ መስታወቶች፣ ለጌጣጌጥ መስታወት ስራዎችና ለክፉት ለመስጠት እጅግ አስፈላጊ ናቸው። እነዚህን ጨርቆች ሁልጊዜ በንጽህና እና በደረቅ ሁኔታ መያዝ ለስራው ስኬት ትልቅ ድርሻ አለው። መስታወቱን ከመንካታችን በፊት አንድ መሰረታዊ ወርቃማ ሕግ ላካፍላችሁ። ብዙ ጀማሪዎች የማጽጃ ፈሳሹን በቀጥታ በመስኮቱ ወይም በመስታወቱ ላይ የመርጨት ትልቅ ስህተት ይሰራሉ። ይህ ያልሰለጠነ ወይም ልምድ የሌለው ሰው መለያ ነው። ለምን መሰላችሁ? ምክንያቱም ፈሳሹ ወደ ታች ፈሶ ከክፈፎች ጀርባ ስለሚገባ ወደ እርጥበት መጎዳት እና መበስበስ ያመራል። በተጨማሪም እርስዎ ለመድረስ እና ለማጽዳት የማይችሏቸውን ቋሚና አስቀያሚ ምልክቶች በመስታወቱ ጠርዝ ላይ ይተዋል። ይህን ስህተት ፈጽሞ እንዳይደግሙ። ትክክለኛው አሰራር ሁልጊዜ አረንጓዴውን የማይክሮፋይበር ጨርቁን በእጅዎ ያዙ እና ማጽጃውን በቀጥታ በጨርቁ ላይ ብቻ ይረጩ። ጨርቁ በእኩል መጠን እንዲርጥብ እንፈልጋለን እንጂ በጣም እንዲጠባ ወይም እንዲንጠባጠባ አንፈልግም። ይህ ዘዴ በኬሚካል አጠቃቀሙ ላይ እና በፈሳሹ መጠን ላይ ፍጹም ቁጥጥር ይሰጥዎታል። ጨርቁን በማርጠብ ማጽጃው በትክክል በፈለጉት ቦታ እንዲቆይ መስራው እንዲከናወን ያደርጋሉ። ይህን የባለሙያ መመሪያ ሁልጊዜ መከተልዎን ያረጋግጡ። አሁን ወደ ዋናው ባለ 5 ደረጃ ሙያዊ የመስታወት ማጽጃ ቴክኒክ እንገባለን። ደረጃ 1 ስልታዊ ዝግጅት ነው። ጨርቆን ከማርጠብ ባለፈ በመጀመሪያ መስታወቱን በጥሞና መገምገም እና ያለበትን የቆሻሻ አይነት መለየት አለቦት። እንደ በረሃ አሸዋ ወይም ወፍራም የጣት አሻራዎች ያሉ ከባድ ቆሻሻዎችን ይመልከቱ። በባህረ ሰላጤው አካባቢ አሸዋ እንደ ማጠሪያ ወረቀት በመሆን መስታወት ሊቧጭረው ስለሚችል ከፍተኛ ጥንቃቄ ይፈልጋል። መስታወቱ በጣም አቧራማ ከሆነ መጀመሪያ ደረቅ ጨርቅ በመጠቀም አቧራውን ቀስ አድርገው ማጽዳት ይኖርብዎታል። ደረጃ 2 የክብ ቅርጽ መጥረግ ወይም ማሸት ነው። በፈሳሹ የረጠበውን አረንጓዴ ጨርቅ በመጠቀም በመስታወቱ ላይ ወጥ እና መካከለኛ የሆነ ግፊት ያድርጉ። በመላው የመስታወቱ አካል ላይ በሚደራረቡ የክብ እንቅስቃሴዎች እጅዎን ያንቀሳቅሱ። ይህ ደረጃ መስታወቱን ወዲያውኑ ጥርት ያለ ለማድረግ ሳይሆን በላዩ ላይ ያሉትን የሰውነት ዘይቶች፣ ቅባቶች እና የጣት አሻራዎች ለማላትና መፈኑ ለስኩዌጅ ምት እንዲመች አድርገው እንደ ማቅለጥ ያስቡት። አጠቃላይ የመስታወቱን ንጣፍ በሚገባ መሸፈኑን ደግሞ ያረጋግጡ።
ለማዕዘኖቹ እና ከክፈፉ አቅራቢያ ላሉት ጠባብ ቦታዎች ልዩ ትኩረት መስጠት አለብዎት። እዚህ ነው ከእጅ የሚወጣ ቅባት እና የተለያዩ ቆሻሻዎች በብዛት የሚከማቹትና የሚደበቁት። አንድ እውነተኛ ባለሙያ እያንዳንዱን ጠርዝ እና ማዕዘን ሳይዘነጋ በጥንቃቄ ማዳረሱን ያረጋግጣል። በክብ ቅርጽ መጥረጊያው ወቅት ትንሽ ቦታ እንኳን ካመለጡ ስራውን ከጨረሱ በኋላ እንዳስያሚት ወይም ስለዚህ ከላይ በስተግራ ጥግ በመጀመር ስልታዊ በሆነ መንገድ እያንዳንዱን ኢንች በደንብ ይሸፍኑ። ደረጃ 3 የስኩዊጅ ምት ነው። ይህ የመላው ጽዳት ሂደት ልብ እና ዋናው ተግባር ነው። የስኩዊጅ የላስቲክ ምላጩን በመስታወቱ የላይኛው ጫፍ ላይ በትክክልና በጥብቅ ያስቀምጡ። እጀታውን አጥብቀው ይያዙ እና በግምት ባለ 30 ዲግሪ አንግል ይጠብቁ። ይህ አንግል እጅግ በጣም ወሳኝ ነው። በጣም ካዘነበሉት ምላጩ ይንቀጠቀጣል እና ድምፅ ያወጣል። በጣም ጠፍጣፋ ካደረጉት ደግሞ ውሃ እና ፈሳሽ ይተዋል። እስከ ታችኛው ጫፍ ድረስ በአንድ ለስላሳ ዝግ ያለ እና ወጥ በሆነ ፍጥነት በቀጥታ ወደ ታች ይጎቱ። ልታዳብሩት የሚገባውት በጣም ወሳኝ እና ባለሙያ የሚያደርጋችሁ ልማድ ይኸውና። ከእያንዳንዱ ምት በኋላ የላስቲክ ምላጩን በንጹህ ጨርቅ ጠረግ በማድረግ ያስቡ። የማይክሮፋይበር ጨርቆን ደረቅ ክፍል ለዚህ ተግባር ይጠቀሙ። የቆሸሸውን ውሃ እና አረፋ ከምላጩ ላይ በማስወገድ በሚቀጥለው ምቶ ሁልጊዜ በአዲስ በደረቅ እና በንጹህ ጫፍ መጀመሩን ያረጋግጣሉ። ይህ ቀላል ግን እጅ ላይ የሚፈጠሩ ጭረቶችን 90% ይከላከላል። ምላጩን መጥረግን በጭራሽ ችላ አይበሉ። ለሁለተኛው ምቶ ስኩዊጁን እንደገና ከላይ ያስቀምጡት። ነገር ግን የመጀመሪያውን ምት ቢያንስ ከ2 እስከ 3 ሴንቲሜትር ያህል እንዲደራረብ ወይም እንዲጫነው ያድርጉ። ይህ መደራረብ እንደ የደህንነት ቀጠና ሆኖ ያገለግላል። ይህም ማለት ከቀዳሚው ምት ሊፈስ የሚችል ማንኛውንም እርጥበት ሙሉ በሙሉ ይይዛል ማለት ነው። በዚያው ተመሳሳይ ጽኑ ግፊት እና ፍጥነት እንደገና ወደ ታች ይጎቱ። በዚህ ጊዜ ፍጹም የሆነው እና የማይታየው መስታወት ከስኩዊጅ ምላጩ በስተጀርባ ሲታይ ያሉ። ይህ ሂደት እጅግ የሚያረካ ነው። ደረጃ 4 የመጨረሻው የጫፍ ዝርዝር ስራ ነው። የስኩዊጅ ስራው ምንም ያህል ግሩም ቢሆን የተወሰነ የእርጥበት መጠን ሁልጊዜ ከክፈፉ አቅራቢያ ባለው የመስታወት ጫፎች ላይ ይደበቃል። አራቱን የጠርዙን ድንበሮች በጥንቃቄ ለማጽዳት የማይክሮፋይበር ጨርቆን ደረቅ ጥግ ይጠቀሙ። ይህ በኋላ ላይ የውሃ ጠብታዎች እንዳይፈጠሩ እና ክፈፉ ላይ ምልክት እንዳይተኩ ይከላከላል። እንዲሁም መስታወቱ እኩል ንጹህ መሆናቸውን ያረጋግጣል። እንዲህ ያለው ዝርዝር ስራ የእውነተኛ ባለሙያ መለያ ነው። በመጨረሻም ደረጃ 5 የአንግል ብርሃን ፍተሻ። መስታወትን ከፊት ለፊት ብቻ ማየት አሳሳች ሊሆን ይችላል። ብዙ ጊዜ ትናንሽ ጭረቶች በቀጥታ ሲታዩ አይታዩም። ስለዚህ ጭንቅላቱን ቀስ አድርገው ማዘንበል እና ማንኛውንም አይነት ጉድለቶች ለመለየት ከአንግል ወይም ከጎን ሆነው ንጣፉን ማየት አለቦት። በዚህ መንገድ የክፍሉ ብርሃን ማንኛውንም እድፍ እንዲያሳይ ታደርጋላችሁ። በዓለም የሚሰሩ ባለሙያ የቤት ሰራተኞች ስራቸውን የሚያረጋግጡት በዚህ ጥብቅ መንገድ ነው። ይህን ፍተሻ እንደ ቋሚ ልማድ ያዙት። የእርስዎ የአንግል ፍተሻ ትንሽ ምልክት ካሳየ መላውን መስኮት እንደገና አያጽዱ። ይልቁንም በቀላሉ ደረቅ ጨርቆን ይውሰዱ እና ምልክቱ ሙሉ በሙሉ እስኪጠፋ ድረስ ያንን የተወሰነ ቦታ በጥንቃቄ ያጽዱ። ግቦ መስታወቱ ፈጽሞ የማይታይ እንዲሆን ማድረግ ነው። በመስኮት በኩል አይተው መስታወቱን ማየት በማይችሉበት ደረጃ ላይ ሲደርሱ ስራው የተጠናቀቀው ያኔ ብቻ ነው። ይህ ኢጂሲሃቭ ከእርስዎ የሚፈልገው ከፍተኛ የላቀ የጥራት ደረጃ ነው። አሁን አንዳንድ የተለመዱ ስህተቶችን አንደኛው ትልቅ ስህተት ስኩዊጁን በመስታወቱ መሃል ላይ በድንገት ማቆም ነው። ይህ ለማጽዳት በጣም አስቸጋሪ የሆነ አግድም መስመር በመስታወቱ ላይ ይፈጥራል። ስለዚህ አንዴ የጀመሩትን ምት መጨረስ አለቦት። ከላይ ከጀመሩ በአንድ ወጥ እንቅስቃሴ እስከ ታችኛው ጫፍ ድረስ ይጎቱ። ካመነቱ ወይም ካቆሙ ውሃው እዚያው ይቀመጥና ምልክት ይተዋል እና ወጥ የሆነ ምት እዚህ ጋር በጣም ጠቃሚ የባለሙያ መሳሪያዎች ናቸው። የመታጠቢያ ቤት መስታወቶች የቀኑ እና የማይለወጥ ትኩረት ይፈልጋሉ። በተለይ ስራ በሚበዛበት የባህረ ሰላጤው ቪላ ውስጥ እነዚህ መስታወቶች ለጽዳት እና ለግል ንጽህና በየሰዓቱ ያገለግላሉ። በየቀኑ ጠዋት የጥርስ ሳሙና ፍሳሾችን፣ የውሃ ጠብታዎችን እና የተለያዩ የፀጉር ማስዋቢያ ክሬቶችን ያከማቻሉ። እነዚህ ሁሉ እድፎች ከመጠንከራቸውና ከመስታወቱ ጋር በደንብ ንጽህና የሚያስፈልጋቸው መሆኑን መረዳት አለብዎት። የደረቀ የጥርስ ሳሙና እንደ ሲሚንቶ ድንጋይ ጠንካራ ሊሆን ይችላል። በኃይል ከፋቀቁት ወይም ከፈተጉት በመስታወቱ ላይ የማይጠፋ ጭረት ሊተው ይችላል። ስለዚህ የ10 ሰከንድ የማለስለስ ዘዴን ይጠቀሙ። የጨርቆን አንድ ክፍል በፈሳሽ ያርጥቡ። የጥርስ ሳሙናው ባለበት ቦታ ላይ ለተወሰነ ጊዜ ተጭነው ያዙት እና እስከ 10 ይቆጠሩ። እርጥበቱ ሳሙናውን መልሶ ያርሰዋል። ይህም ያምት ላይ በቀላሉ እንዲወገድ ያስችለዋል። ይህ ባለሙያዎች የሚጠቀሙበት ብልህ እና ደህንነቱ የተጠበቀ መንገድ ነው። ከመታጠቢያ የሚወጣ እንፋሎት ሌላው የቀኑ ትልቅ ፈተና ነው። በጭጋግ የተሸፈነ መስታወት ለማጽዳት ከሞከሩ ውሃን ማመላለስ እንጂ ማጽዳት አይሆንም። ስለዚህ በመጀመሪያ አየር ማናፈሻው ክፍሉን እስኪያጸዳው ይጠብቁ ወይም ወዲያውኑ ማጽዳት ካለቦት መጀመሪያ እርጥበቱን ለማንሳት ደረቅ ጨርቅ ይጠቀሙ። አንድ ጠቃሚ የባለሙያ ምክር፣ በሻወር ውስጥ ትንሽ ስኩዊጅ ያስቀምጡ። ቤተሰቡ ከታጠበ በኋላ ወዲያው እንዲጠቀሙበት ማበረታታት የሳሙና አረፋ እንዳይከማች እና ስራውን ቀላል ለማድረግ ይረዳል።
አሁን በብዙ የባህረ ሰላጤው ቪላዎች ውስጥ የሚገኘውን እጅግ አስደናቂ ገጽታ እንይዛለን። ይኸውም ከወለል እስከ ጣሪያ የሚደርሱ ግዙፍ መስኮቶች ናቸው። እነዚህ መስኮቶች የበረሃውን ፀሐይ እና የአትክልት ስፍራ ውበት ወደ ውስጥ ያመጣሉ። ነገር ግን መጠናቸው ስራውን በጣም ከባድና የሚያስፈራ ሊያስመስለው ይችላል። ትልቅ መስኮትን እንደ አንድ ግዙፍ መስታወት በጭራሽ ማየት የለቦትም። ይኩን ስልቱን ይጠቀሙ። እያንዳንዱ ክፍል ከእጅዎ ስፋት የማይበልጥ እንዲሆን በአእምሮ ወደ ፍርግርግ በመከፋፈል መስራት ይኖርብዎታል። በአእምሮ ከከፈሉት ክፍል ከላይኛው የግራ በኩል ይጀምሩ። ወደ ቀጣዩ ክፍል ከመሄዶ በፊት ሁሉም 5 ደረጃዎች ይረጩ፣ ይጠርጉ፣ ስኩዌጅ ይጠቀሙ፣ ዝርዝር ያጽዱና ያረጋግጡ። ሙሉ በሙሉ ያጠናቅቁ። አንዴ የላይኛው ረድፍ ሲጠናቀቅ ወደ መካከለኛውና በመጨረሻም ወደ ታችኛው ረድፍ ይሄዱ። ይህ ስልታዊ አሰራር ማጽጃው በስኩዌጅ ከመድረሰው በፊት እንዳይደርቅ ያረጋግጣል። ስራውንም በጣም የተደራጀ፣ ፈጣንና ቀላል ያደርገዋል። በባህረ ሰላጤው አካባቢ ፀሐይ ትልቁ ጠላቶ እና መሰናክለው ናት። በጠራራ ፀሐይ ብርሃን ስር መስኮቶችን በጭራሽ ማጽዳት የለብዎትም። የመስታወቱ ከፍተኛ ሙቀት ማጽጃው በጥቂት ሰከንዶች ውስጥ እንዲተን ያደርጋል። ይህ ደግሞ ከመስታወቱ ጋር የሚጣበቁ ነጭ ጭረቶችን ይተዋል። እነዚህን ጭረቶች ለማስወገድ በጣም አስቸጋሪ እና አድካሚ ናቸው። ስለዚህ ሁልጊዜ በጥላ ውስጥ መስራልዎት። ፀሐይ ከመምጣቷ በፊት ወይም ፀሐይ ከዞረች በኋላ ከሰዓት በኋላ መስራት ይመከራል። ለእነዚህ መስኮቶች ከፍተኛ ክፍሎች ሙያዊ የማራዘሚያ ዘንግ ወይም ፖል ይጠቀሙ። ይህ ከወለሉ ላይ ሆነው በደህና ተመሳሳይ የስኩዌጅ ምቶችን እንዲሰሩ ያስችልዎታል። መስኮት ላይ ለመድረስ በጭራሽ ወንበሮች ወይም የማይረጋጉ የቤት ዕቃዎች ላይ አይውጡ። መሰላል የሚያስፈልግ ከሆነ የተረጋጋ መሆኑን እና ሌላ ሰው እየረዳዎት መሆኑን ያረጋግጡ። የእርስዎ ደህንነት ከማንኛውም መስኮት ይበልጣል። ክፍል በደህና መድረስ ካልቻሉ ለቀጣሪው ወይም ለባለቤቱ ማሳወቅ ግዴታው ነው። ሙያዊ የመስኮት ሥራ የመስኮት መስመሮችን ወይም ትራኮችን ማጽዳትንም ያካትታል። በባህረ ሰላጤው አገራት የበረሃ አሸዋ እና አቧራ በየቀኑ በሚንሸራተቱ መስመሮች ውስጥ ይሰበሰባሉ። ይህ ችላ ከተባለ አሸዋ ወደ ሮለሮቹ ውስጥ ገብቶ የመስኮቱን አሰራር እና ሜካኒዝም ይጎዳል። አሸዋውን ለማላላት ትንሽ ብሩሽ ይጠቀሙ። ከዚያም ለማስወገድ ቫኩም ወይም እርጥብ ጨርቅ ይጠቀሙ። ሱስ መከተል ያለምንም ጥረት እና በዝምታ እንዲንሸራተቱ ያረጋግጣል። ዝርዝር ነገሮች ትልቅ ልዩነት ይፈጥራሉ። የሻወር መስታወቶች ለመጠበቅ በጣም አስቸጋሪው የመስታወት አይነት ናቸው። በየቀኑ በሙቅ ውሃ፣ በሰውነት ዘይቶች እና በማዕድን በበለጸገ የቧንቧ ውሃ ይደበደባሉ። በዚህ ክልል ውስጥ የቧንቧ ውሃ ብዙውን ጊዜ ከባህር ውሃ የተጣራ እና በማዕድን የበለጸገ ነው። ይህም ነጭ የጠንካራ ውሃ ነጠብጣቦችን በመስታወቱ ላይ ይፈጥራል። ለአንድ ሳምንት እንኳን ሳይጸዳ ከተተወ እነዚህ ነታች መስታወት ሊያበላሹት ይችላሉ። የሻወር መስታወቶች በየቀኑ ከታጠቡ በኋላ ወዲያውኑ መጽዳት ያለባቸው ለዚህ ነው። ጠንካራ የውሃ ነጠብጣቦች በመስታወቱ ላይ ሲታዩ መደበኛ የመስታወት ማጽጃዎች አይሰሩም። ሙያዊ መፍትሄው ያልተበረዘ ንጹህ ነጭ ኮምጣጤ ነው። ኮምጣጤ ካልሲየም እና ማግኒዚየም ክምችቶችን በቀላሉ የሚቀልጥ ተፈጥሯዊ አሲድ ነው። አንድ ጨርቅ በኮምጣጤ ያርጥቡ እና ቢያንስ ለ2 ደቂቃዎች በነጠብጣቡ ቦታ ላይ ተጭነው ይያዙት። ለጠንካራ ክምችቶች የማይቦጭ መጥረጊያ መጠቀም ይችላሉ። መስታወቱ እንደ አዲስ ጥርት ያለ እና የሚያብረቀርቅ ይሆናል። ሆኖም ግን ኮምጣጤን ሲጠቀሙ በጣም መጠንቀቅ አለብዎት። ኮምጣጤ ለመስታወት ተአምር ቢሆንም ለተፈጥሮ ድንጋይ እና ለእብነበረድ ወለሎች ግን እንደ መርዝ ነው። አሲዱ ወዲያውኑ በእብነበረድ ወለል ላይ ይበላል። ይህም የማይጠፋ ጎጂ እና ደብዛዛ ምልክት ይተዋል። ስለዚህ ኮምጣጤ በድንጋይ ንጣፎች ላይ እንዲንጠባጠብ በጭራሽ አይፍቀዱ። ወለሉን በፎጣ ይሸፍኑ እና ኮምጣጤውን በመስታወት ላይ ብቻ ይተሙ። ቤቱ የድንጋይ ግድግዳዎች ካሉት የበለጠ ጥንቃቄ እና ጥበቃ ያድርጉ። የመስታወት ቡና ጠረጴዛዎችን እና መደርደሪያዎችን ማጽዳት የአሰራር ለውጥ ይፈልጋል። እነዚህ ንጣፎች አግድም ስለሆኑ ስኩዌጅ መጠቀም መዝረክረክ ሊፈጥርና ውሃ ወለሉ ላይ ሊያፈስ ይችላል። ይልቁንም በሁለት ጨርቅ የማጽዳት ዘዴ መካለን አቧራ እና የጣት አሻራዎችን ለማስወገድ እርጥብ አረንጓዴ ጨርቆን ለክብ መጥረጊያ ይጠቀሙ። የጠረጴዛውን ጠርዞች እና የእጅ አሻራዎች በብዛት ክፍል ማጽዳትዎን ያረጋግጡ። ይህ የተሟላ ባለሙያ መሆኑን የሚያሳይ ትልቅ መለያ ነው። ለመጨረሻው አጨራረስ ወደ ደረቅ አረንጓዴ የማይክሮፋይበር ጨርቅ ይቀይሩ። መስታወቱን እስከሚያብለጨልጭ ድረስ ለማጽዳት ረጅም እና ቀጥተኛ ተደራራቢ ምቶችን ይጠቀሙ። አንድ ጠቃሚ ምክር፣ ስራ ከመጀመሪያው በፊት እያንዳንዱን ዕቃ ከጠረጴዛው ላይ ሙሉ በሙሉ ያስወግዱ። እንደ አበባ ማስቀመጫ ወይም ሪሞት ያሉ ዕቃዎችን በጭራሽ ዙሪያቸውን አይጥረጉ። ሁሉም ነገር ያንሱ። ሙሉ ትለዝበት። እያንዳንዱን ዕቃ በትክክለኛው የመጀመሪያ ቦታው ላይ መልሰው ያስቀምጡ። ይህ ለዝርዝር ትኩረት መስጠት ቀጣሪዎች በጣም የሚፈልጉት ነገር ነው። እንደ ተለጣፊ ክሪት ያሉ ምልክቶች ትልቅ ፈተና ሊሆኑ ይችላሉ። መስታወቱን በቋሚነት ስለሚቧጭሩ በጭራሽ ቢላዋ ወይም ሹል የብረት ዕቃ ለመፋቅ አይጠቀሙ። ይልቁንም የዘይት መሟሟት ዘዴን ይጠቀሙ። በተጣበቀው ክሪት ላይ ትንሽ የምግብ ዘይት ወይም የሕፃናት ዘይት ጠብታ ያድርጉ። ሙጫው ውስጥ ዘልቆ እንዲገባ ለ1 ደቂቃ ያህል ይተውት። ዘይቱ የኬሚካል ትስሩን ይሰብራል። ይህም እንዲወገድ ያስችለዋል። ከዚያም ዘይቱን ለማስወገድ በመደበኛ መስታወት ማጽጃው መልሰው ያጽዱ።
ለደረቀ ቀለም ወይም ለከባድ የግንባታ ፍርስራሾች ሙያዊ የመስኮት መፋቂያ ሊያስፈልገው ይችላል። ይህ መሳሪያ ስለታም ምላጭ ስላለው በከፍተኛ ጥንቃቄ ጥቅም ላይ መዋል አለበት። ምላጩን በመስታወቱ ላይ በ10 ዲግሪ ያህል አንግል ብቻ የያዙት። ቀለሙን ለመላት በቀስታ ወደፊት ብቻ ይግፉት። ምላጩን በጭራሽ ወደ ኋላ አይጎቱ እና በጭራሽ በከፍተኛ አንግል አይጠቀሙ። ማኪያዎችን ተራስተዋል የተቀቡ መስታወቶችን በቋሚነት ሊያበላሹ ይችላሉ። እርግጠኛ ካልሆኑ ሁልጊዜ መጀመሪያ ቀጣሪውን ይጠይቁ። እውነተኛ ባለሙያ የጊዜ አጠቃቀምን ጠንቅቆ ያውቃል። በአዲስ ቪላ ውስጥ በመጀመሪያው ሳምንት ውስጥ የፀሐይ ካርታ ይፍጠሩ። የትኞቹ መስኮቶች ወደ ምስራቅ እንደሚመለከቱ እና የጠዋት ፀሐይን እንደሚይዙ ልብ ይበሉ። እነዚህ ከሰዓት በኋላ መጽዳት አለባቸው። ወደ ምዕራብ የሚመለከቱ መስኮቶች ደግሞ ጠዋት ላይ መጽዳት አለባቸው። ሁልጊዜ በጥላ ውስጥ በመስራት ፍጹም የሆነ ውጤት ማግኘትዎን ያረጋግጣሉ። ይህ የስትራቴጂክ ዕቅድ ደረጃ ነው፣ እርስዎን ምርጥ የቤት አስተዳዳሪ እና ባለሙያ የሚያደርግዎት። አሁን በመስታወት እንክብካቤ ጥበብ ውስጥ በደንብ ሰልጥነዋል። ሶስቱን ዋና ዋና ምሰሶዎች ሁልጊዜ ያስታውሱ። ትክክለኛ መሳሪያዎችን ይጠቀሙ። ባለ 5 ደረጃ ቴክኒኩን ይከተሉ እና ሁልጊዜ የአንግል ብርሃን ፍተሻ ያድርጉ። ወደ ክፍል ሲገቡ መስታወቶቹ እንደ ብር ሲያበሩ እና መስኮቶቹ እንደ አየር ጥርት ሲሉ ስኬታማ ሆነዋል ማለት ነው። በስራው ሁልጊዜ ይኩሩ፣ ምክንያቱም እሱ በቤት ላይ የሱፍልዋል ቦታዎችን እየለወጡ እና ለቤተሰቡ የህይወት ጥራት እያሻሻሉ ነው። ይህንን ጥልቅ ሞጁል በማጠናቀቁ በጣም ጥሩ ስራ ሰርተዋል። በሚከተለው ትምህርታችን ሞጁል 9 ወደ ሌላ አስፈላጊ የሙያ ክህሎት እንሸጋገራለን። ይኸውም የልብስ ማጠቢያ፣ መተኮስ እና ማጠፍ ነው። የቤተሰቡን ልብስ በሙያዊ ጥንቃቄ ለመያዝ የሚያስፈልገው ነገር ሁሉ በዚህ ክፍል ይማራሉ። በሚቀጥለው ሞጁል እንገናኛለን። ዝርዝሮቹን ለመገምገም በድረገጻችን ይጎብኙ። ለላቀ የጥራት ደረጃ መጣጣሮን ይቀጥሉ። አሳካችሁ!